ለማርገዝ ፈልጋችሁ ወደ ዶክተሮች በምትሄዱበት ጊዜ አንደኛው ሊነግሯችሁ የሚችሉት ሪዝን ፑር ኳሊቲ ኤግ ወይም ደግሞ የእንቁላል ብቁ ያለ መሆን ሊሆን ይችላል። እንደዚህ የተባላችሁ ሰዎች ካላችሁ ብቁ ማድረግ ይቻላል። የመጀመሪያው ዶክተሮች መድኃኒት ሊያዙላችሁ ይችላሉ ወይም ደግሞ አፋጣኝ የሆነ ነገር ሊነግሯችሁ ይችላሉ ይሄንን ስቴፕ ብትሄዱ ብለው። ነገር ግን ያንን ስቴፕ ከመሄዳችሁ በፊት ናቹራል በሆነ ነገር መሞከር ከፈለጋችሁ አንደኛው ካነበብኩት ማለት ነው ካስተር ኦይል ፓክ በጣም ጥሩ የሆነ ዲቶክስ እንድታረጉ ብለድ ፍሎ ወደ ተለያየ ኦርጋናችሁ እንዲሄድ ወደ ሊቨር፣ ኪድኒ፣ ወደ ኦቫሪዎቻችሁ እንዲሄድ የሚያደርግ ነው ማለት ነው። ስለዚህ ይሄ ካስተር ኦይል ሄክሰን ፍሪ እና ኦርጋኒክ የሆነ ካስተር ኦይል ነው። ይሄ ካስተር ኦይል የሚመጣው ከፓክ ጋር ነው። ካስተር ኦይል ፓክ ይባላል ለማታውቁ ሰዎች። ከዛ በኋላ ይህንን ኦይል ከተቀባችሁ በኋላ እዚህ አካባቢ ሞር እንዴት ነው የሚቀባው የሚለውን ለማየት ከፈለጋችሁ ካስተር ኦይል ፓክ ብላችሁ ሰርች አድርጉ። ከላይ በጣም ብዙ ቪዲዮ ይመጣላችኋል። እዚህ ጋር ትቀቡታላችሁ። ከተቀባችሁ በኋላ ይሄኛው አብሮት ነው የሚመጣው። ይሄኛውን ቤልት ይሄን እንደዚህ እዚህ ጋር ካረጋችሁ በኋላ ቤልቱን ታስሩታላችሁ። ከዛ ዚፕ አለው። ይሄኛው ዚፑን ከፍታችሁ ሂቲንግ ፓድ ማሞቂያ ወይ ደግሞ ሂቲንግ ፓድ ከሌላችሁ ሶኬ ምን መጠቀም ትችላላችሁ? ሙቅ ውሃ በቦትል ሞልታችሁ እዚህ ውስጥ ከቱታላችሁ። ለሊት አድርጋችሁት መተኛት ትችላላችሁ ከፈለጋችሁ። ወይ ደግሞ ቀን ላይ ባላችሁ ታይም ከ2 እስከ 3 ሰዓት ላያችሁ ላይ አቆይታችሁት ከዛ በኋላ መታጠብ ትችላላችሁ። የታይሮይድ ፕሮብለም ያለባችሁ ደግሞ እዚህ ጋር ካስተር ኦይሉን እዚህ ጋር ከተቀባችሁ በኋላ ይሄንን ማሰሪያ ያለው አንገታችሁ ላይ ታስገቡና ታስሮታላችሁ። እዚህ ጋር ሞቅ ያለ ነገር ታደርጋላችሁ ማለት ነው፣ ብዙ የማያቃጥል። በሁለተኛ ደረጃ ከካስተር ኦይሉ በተጨማሪ አኩፓንክቸር በትክክል በለዋል አቅም እዚህ ጋር ጽፍላችኋለሁ። እሱን የቻይኒዝ ኤንሸንት ሜዲሲን ነው። እሱን ኢትዮጵያም ይኖራል፣ ውጭም በያላችሁበት አገር ይኖራል። እዛ ተሄዱና ከዛ ለምን እንደፈልጋችሁ ትነግሯችኋላችሁ። ሞር እዛ አካባቢ እዚህ አካባቢ ከሆነ ለዛ ግን የኛ ሞር ፐርፐዙ ለማርገዝ ስለሆነ ወደ ኦቫሪያችሁ አካባቢ ሞር መርፌ፣ ትንሽ መርፌ አለ አያምም። እነሱን መርፌዎች ሰውነታችሁ ላይ ወደ እግራችሁ አካባቢ ምናምን ይሰኩላችኋል። ከዛ ብለድ ፍሎ ሙሉ ሰውነታችሁ እንዲያደርግ ማለት ነው። እና ሞር በጣም ደስ የሚል ነው። ሪላክስ ሞር እንድታደርጉ ነው። ቶሎ ለማርገዝ ብቻ ሳይሆን ለብዙ ነገር የሚጠቅም ነው። ብለድ ፍሎ በደንብ ወደ ኦርጋኖቻችሁ እንዲሄድ ያደርጋል። እነኚህን ነገሮች አሁን ያልኳችሁን አኩፓንክቸርም ካስተር ኦይል ፓኩንም ሁለቱንም ስታደርጉ የምታደርጉት በመጀመሪያው ሳይክል ላይ ነው። የሴት ልጅ ሳይክል አለ። የመጀመሪያ 28 ቀን ብላችሁ ብትይዙት ወይም ደግሞ ያንዳንዶቻችሁ ረዘም ሊል ይችላል፣ ያንዳንዶቻችሁ ሊያጥር ይችላል። ነገር ግን ሃፍዌይ 14ኛው ቀን እሱን ለብቻ ሌላ ቪዲዮ እሰራለሁ ስለ ሳይክል። ግን ሁላችሁ ታውቃላችሁ ብዬ አስባለሁ። ለማያውቅ ሰው ግን እሰራለሁ። ከዛ የመጀመሪያ ፎሊኩላር ፌዝ የሚባለው ላይ ነው እነኚህን ዲቶክስ ማድረጊያዎች የምትጠቀሙት። እነኚህን ሁለተኛው ሳይክል ላይ በፍጹም እንዳታደርጉ። ምክንያቱም አሁን በዛ ወር አርግዛችሁ ከነበረ ሞር ብለድ ፍሎ ወደዛ እንዲያደርግ ያደርጋል፣ ፌል እንዲያደርግ ያደርጋል። ሶ በዛን ወቅት ላይ እንዳትጠቀሙት። ያንን ፈርስት ፎሊኩላር ፌዝ ላይ ብቻ ነው እንደዚህ አይነት ነገሮችን የምትጠቀሙት። በዚህ ሁሉ ይህ ሁሉ እንዳለ ሆኖ ኤክሰርሳይዝ ጨምሩበት፣ ዋክ አድርጉ ኤቭሪ ዴይ። ከወክ በማድረግ ያለፈ ደግሞ ዮጋ፣ ሪላክስ የሚያደርጉ ሙዚቃዎችን ከዚህ ሁሉ ኦን ቶፕ ኦፍ ዳት ስፒሪቹዋል የሆነ ነገር መጸለይ፣ አፈርሜሽን፣ የእግዚአብሔርን ቃል በእናንተ ላይ መናገር። በቃ ሜዲቴት እያደረጋችሁ የእግዚአብሔር ቃል እንደዚህ ይላል፣ በእኔ ላይ ይሄ ይሰራል፣ እኔ ላይ ጭንገፋ አይሰራም ዲክለር አድርጉ። የእግዚአብሔር ሀሳብ ደግሞ በእናንተ ላይ ይሆናል። ቴንክ ዩ